አባትህም ህመሙ እየባሰበት ነው። እንዲያው ልጅ የሚጨመረው ቀርቷል ነው። ብር ብትልክልኝ። ሄሎ አንተ ብቻ አይደለም ብዙ ሰዎች በስካም ስራዎች ገንዘባችን ተበርብረዋል። ሌላ ጊዜ ለኔ ነገር ሲያጋጥም ለኢንሳ በማሳወቅ ገንዘብን መትረፍ ትችላለህ። ከእንደዚህ አይነት ስራ ማምለጥ ትችላለህ። እሺ ጋይ ዛሬ አንድ አጋጣሚ ነገር ልንገራችሁ። የዛሬ ሳምንት ስልክ ላይ አንድ ማስታወቂያ ይመጣል። እናም በአንድ ሳምንት ውስጥ 10,000 ብር ያገኙ የሚል ማስታወቂያ ነበረ። እናም እኔ እውነት መስሎኝ ያለኝ ገንዘብ ሁሉ እንዳለ ተበልቼ ያለው እና እስካም ስራ ነበረ እና እነሱም አካውንታቸውን አጥፍተዋል። እኔም ገንዘብ ሙላት ያለው እና ሌላ ጊዜ እንደዚህ አትሲወዱ እንደ ነገር ሲያጋጥማችሁ ደግሞ ወዲያው ለኢንሳ ማሳወቅ ራሳችሁን ታደጉ ገንዘባችሁን ማድረፉ እና አንድ ነገር ከማድረጋችሁ በፊት ሁሌም ቼክ አድርጉ።